እሁድ በነገራችን ላይ ብዙ ጊዜ እንደዚህ ምሳ እንበላለን ማለት ነው። ምክንያቱም ያው በሰንበት ቀን በቃ ጾማችንን ስለምንውል እንደዚህ ስርት እናደርግና ጽድት ያለች ነገር ጎረስ አድርገን ወደ ቤታችን እንለያያለን ትላላችሁ። አልተመቸንም እዚህ ጋር ማለት ነው። በጣም በቃ ጭንቅንቅ ብለን ነበረ። እንግዲህ እታች ባዳሩ እዚህ እኛ ደብር ላይ ነፃ ሆነን ነው የምንበላው። ቆይ አንድ ቀን ቀርጬ አሳያችኋለሁኝ ማለት ነው የት እንደምንቀመጥ። ከዛ ጓደኛዬ ወጥ እያወጣች ነው። ሀይሚዬም በቃ ብዙም አልተመቸንም ማለት ነው ያለው ነገር። ግን እግዚአብሔር ይመስገን ስለ ሁሉም ነገር። እዚህ ጋ እየበላን ምናምን ጨራረስን ማለት ነው። በሉ አነሳሱ እያለች ነው ሀይሚ። በሉ ጨራርሱ፣ ይሄ ክብር ነው ምናምን እያለች ጥግብ ብለን በልተን እዚህ ጋር እግዚአብሔር ይክበር ይመስገን እያለን ጨርሳችሁ መጠራረግ አለባችሁ። ከዛ ዳቦ ልናመጣ ነው ማለት ነው ትላላችሁ። ከዛ በዚህ አጋጣሚ ለጓደኞቼ ስጦታ ይዤላችሁ ሄጄ ነበረ። እነሱ ያልጠበቁት ነገር ነው። ልቀርጽላችሁ አስቤ አልተመቸኝም፣ ጊዜ አጣሁኝና ለመቅረጽም አላሰብኩም ነበረ። እዛ ስደርስ ነው ሀሳቤን የቀየርኩት። ያው የሰው ልጅ ሰው ሆኖ ሀሳቡን የማይቀይር የለማ። እኔም ደግሞ ሀሳቤን ቀይሬ ቅርጽ አደረግኳቸው ማለት ነው። ለማስታወሻ ያክል ስጦታው ትልቅ ብዙ ሆኖ ሳይሆን ግን እንድናስታውሰው በሚል ነው። እና ጓደኛዬን እያስበላቻት ነው፣ ቡርትዬን እያስበላቻት ነው። ሀይሚ ጥርግርግ አርገሽ መብላት አለብሽ ብላት ማለት ነው። እዚህ ጋር ምላሴን እና ውድ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አሁን እንግዲህ ወደ ትልቁ ወደ ስጦታው አብረን እንጓዛለን ማለት ነው። ደስ የሚል ቀን ነው ያሳለፍነው። እህቶቼ እንግዲህ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። ዛሬ መናፈሻ ውስጥ ቁጭ ብለን ምሳ እየበላን ያምራል አካባቢው በነገራችን ላይ እና ይኸውላችሁ ነው ዳቦ ብሉ፣ የኮባ ዳቦ ትናንትና በነገራችን ላይ ኮባ አሁን እንግዲህ የሆነ ትልቅ ሰርፕራይዝ ይዤላቸው መጥቻለሁ። እነሱም እዚህ ውስጥ ምን እንዳለ አያውቁም። አንዱ ለቡርትዬ ነው፣ አንዱ ደግሞ ለሀይሚዬ ነው። ስጦታቸውን እንግዲህ ያው እኔ አሽጌ ነው ያመጣሁት ማለት ነው። ይሄ ነው እንግዲህ ሁለቱ ማለት ነው። አንደኛውን ለመለየት ብዬ ጥምጥም አድርጌዋለሁ። ሀይሚዬን አይ ይሄ ያንቺ ነው ሀይሚዬዋ። ወይኔ ቁጭ ብዬ ኧረ ችግር የለም። ይኸው እግዚአብሔር ያክብርልን። ይከፈት። አዎ ይከፈት። ይከፈት። አዎ ይከፈት። እስኪ ይከፈት። ቤዛዬ እግዚአብሔር ያክብርልን። ቆይ ሀይሚዬ ከፈተች ነው እንግዲህ ምን እንደሆነ እናየዋለን። ስንቴ እስኪ ገምቺ፣ ምን ይመስልሻል? አንቺ ገምቺ ሀይሚስ። እኔ ስዕል ነው ስዕል። የምን ስዕል? የቅዱሳን ስዕል። በምን አወቅሽው? ለምን አናውቃለሁ። አንድ እስኪ አራት ማዕዘን ስለሆነ መጽሐፍ ቅዱስ የቅዱሳን ስዕል ይመስለኛል። ወይስ ቡርት? ያንቺ ደግሞ በኋላ ከሆነ የምትገምጪው በየተራ ነው። እስኪ አይ ወረቀ ነው ግድ የለሽ። አይ ግድ የለሽ እንጂ ወርቀ ነው ቤዛዬ። ወርቀ ነው
ጠምጥሜ እግዚአብሔር ያክብርልኝ ቤዛዬ፣ እግዚአብሔር ይስጥልን። አሜን። እድሜ ጤና ይስጥሽ። ቁጭ በይ። አሜን ያሰብሽውን ይፈጽም። አሜን። የመድኃኒዓለም እስኪ ክፈቻንቺ ገምቻለሁ እኮ። አዎ ገመተችው። እሺ እስኪ ቡርትዬስ ምንድን ነው? በቢላ ገባችበት ጊዜው። ይሄ የችኮላ ነው። ውሻውን ይዞ ምን ማስታወሻ ነች። አርሴማና ማን ነበረ? አይደለም። በጣም ደስ ይላል። እግዚአብሔር ያክብርልን። አሜን። ጤና ይስጥሽ። ኃጢአት በስተቀር ያሰብኩት ይሄ ስጦታ የመጣው እንግዲህ ባለፈው ጉዞ የሄድንበት ነው ማለት ነው። በጣም ደስ ይላል። እውነት እንደዚህ ወዳችኋለሁ። እኔ እንደዚህ ትራስጌሽ ስር እንደዚህ ቁጭ ነው ይመቻል። አልጋሽ ስራ ታስቀምጫለሽ። በቃ እንዲያጠገብ ይቻላል። አሜን። እግዚአብሔር ያክብርልን። ጤና ተሰጠሽ። አሜን። ጤና ከምንም በላይ አይ እሱኛው ጣን ምናምን ነው። ከዛው ነው ያመጣው። አዎ ቅባ ቅዱስ አልተሰበረም። ሰውዬው እኮ መጣ። ይኸው እኔ ብያለሁ ብያለሁ። ውስጥ በውሻ ሀሳቡ መጣ። ታክል ከቦዝ ታለውን ከብዝ لا شكرا. No, finish. خلصنا. شكرا. No. ልዘጋው ነው።